ሰላም እንዴት ናችሁ? ሮቴል ካለም ነኝ። የቅዱስ አድርግ አለም ታናሽት ሰሞኑን ሚዲያ ላይ ሲተላለፍ እንደሰማችሁት ከሆነ ወይም እንዳያችሁት ከሆነ እህቴ ቅዱሳን የቅርብ ጓደኛ በምንላት እና ከፍቅረኛዋ ጋር በመሆን እህቴን በአሰቃቂ ሁኔታ ማለት አይደለም የቅርብ ሰው የምትለው ሰው ይቅርና ወዳጅ ማነው ጠላት የማያደርገውን ተግባር እህቴ ላይ ለመፈጸም ችለዋል። ሴት ሆናችሁ ያለፈው የህይወት ታሪኬ ላይ የቀለዳችሁ ህመሜን እያነሳችሁ እንደፈለጋችሁ የተሳለቃችሁ ሰዎች ይህን ጊዜ በጣም ነው የማልፈው። በእኔና በሞት መሀል አንድ እርምጃ ሲቀራለ መዝሙረኛው ዳዊት ንጉስ ከሆነ በኋላ ብዙ ፈተና ካለበት በኋላ አንተ እንዴት አገኘው? አሁን እስር ቤት ወይ ትዳር? አዎ በገዝ ሞት። እውነትህን ነው? እውነቴን ነው። ላብራራው? ኧረ አብራራው። ገና ጉድ አለብኝ ብላ። እሺ ያው እንግዲህ አሁን ትዳር ባለ ትዳር በሆነም በፊት ያው ላጤ ሆኜም ስለቆየው ከመጋባታችን በፊት ያን ጊዜ እንደፈለገ መጠጣት አለ፣ እንደፈለገ መስከር አለ። አሁን መስከር አይቻልም፣ ብዙ መጠጣት አይቻልም። እንደፈለገ መናገር አለ። አሁን ብዙ እንደፈለገ መናገር አይቻልም። ቁጥብ ያን ብዙ ስለጠጣ መታመም አለ። አሁን ስለማልጠጣ አልታመምም። ታዲያ እስር ቤት አይደለም እንደዛ እንደማለት እኮ ጤንነት የመሰለ ጸጋ ምን አለ እኮ እሱን እኮ ነው እንዴ። እና አሁን ያለሁበት በጣም ተመችቶኛል፣ ደስ ብሎኛል ማለት ነው። እንኳን ቀራያኛው አልክ? እንኳን ተመቸ። ይመች፣ ሁላችሁም ይመቻችሁ። ሰላም ጤና ይስጥልን ውድ የሚልኩት ተከታታዮች እንዴት ናችሁ? በዛሬ ቪዲዮ የሚያዝናኑ ቁም ነገር የሚያስጨብጡ እንዲሁም ወቅታዊ ፕሮግራሞችን ወይ ደግሞ ወቅታዊ ጉዳዮችን ይዤላችሁ መጥቻለሁ። አብራችሁን ቆዩ። ቪዲዮን ከወደዳችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ሌሎች እንዲደርስ አድርጉልኝ። ወዳችኋለሁ። ሸዊት አኗኗራ ባህላዊ ነው። ባህላዊ እና ዘመናዊ ምንጭ ማጣነከኛ ያላቀር ድራምን ባህላዊ ሰለጠነ አልፈን ዘመናዊነት የሚባሉ ነገሮች አሉ። ዘመን አመጣሽ ደግሞ ባህላዊ አንዱ በፊት እንደናቶቻችን ኢንተርቪዎቿ ማወቅ ይቻላል። ችግሩን ሁሉንም መፍትሄ ለማግኘት ኢንተርቪው ቤት ከገቡ ሰላም እንዴት ናችሁ? ሮቴል ካለም ነኝ። የቅዱስ አድርግ አለም ታናሽት ሰሞኑን ሚዲያ ላይ ሲተላለፍ እንደሰማችሁት ከሆነ ወይም እንዳያችሁት ከሆነ እህቴ ቅዱሳን የቅርብ ጓደኛ በምንላት እና ከፍቅረኛዋ ጋር በመሆን እህቴን በአሰቃቂ ሁኔታ ማለት አይደለም የቅርብ ሰው የምትለው ሰው ይቅርና ወዳጅ ማነው ጠላት የማያደርገውን ተግባር እህቴ ላይ ለመፈጸም ችለዋል። ቢሆንም ለአዲስ አበባ ፖሊስ በነበረው የተጠናከረ ስራ ልጆቹ ለመያዝ ችለዋል። ሌት ተቀን ልብስ ሳይቀይሩ ነበር ከኛ ጋር አብረውን አይዟችሁ እያሉ ይህንን ስራ የሰሩት እና በጣም አመሰግናለሁ ማለት ፈልጋለሁ። እቤት ድረስ መታችሁ ላጽናናችሁን፣ በርቱ፣ አይዟችሁ ላላችሁ እናመሰግናለን። አብዛኞቻችሁ ከጎናችን ነበራችሁ። ይሄ የአንድ ሰው ጉዳይ ብቻ አይደለም፣ የሀገር ጉዳይ ነው። ዛሬ እኔ ቤት የመጣ ክፉ ሐዘን ነገ የእናንተን ቤት ወይም የማንኛውም ሰው ቤት እንዳያንኳኳ ትክክለኛው ፍትህ እንዲሰጥ ጀስቲስ ፎር ቅዱሳን እያለን ትክክለኛው ቅጣትና ትክክለኛው ፍትህ እንዲሰጥ አብራችሁኝ ሆኖ ላለው አመሰግናለሁ።
የአርቲስት ነጻነት ወርቅነህ ወንድምና እህት በቁጥጥር ስር መዋላቸው ተሰማም። የተወዳጁ አርቲስት ነጻነት ወርቅነህ እህት መሰረት ወርቅነህና ወንድሙ ወንደሰን ወርቅነህ በቁጥጥር ስር መዋላቸውን ከ2 ሚሊዮን በላይ ተከታይ ባለው ገጹ ዘሀበሻ ዘግቧል። በተለያዩ ሚዲያዎች በተለያዩ ጊዜያት በመቅረብ ከወንድማቸው ህልፈት ጋር ተያይዞ የተለያዩ ግለሰቦችን ሲወነጅሉ መቆየታቸው ይታወሳል። ከዛ በኋላ በጣም ጉዳዩ ቫይራል ወጣ። በአጭር ሰዓት ውስጥ ብዙ ሰዎች እየደወሉልኝ ምናምን ነበረና በዛ ሰዓት ወደ ማታ አካባቢ ላይ ሰይፉ ደወለልኝ። ረጅም ሰዓት አላነሳው እያየሁት እኔ የዛን ያህል መሄድ አልፈለኩም። ቴክስት አረገልኝ። ሰይፉ ፋንታውን ነኝ። አይቼው ዝም አልኩ። ደግሞ ደወለልኝ፣ አላነሳውም። ከዛ በኖርማል ስልክ ተደወለልኝ፣ አላነሳውም። ስልኬን አምጥቼ አሳይሻለሁ። አልፈለኩኝም ያን ያህል እንዲሄድ። የምፈልገው የኔ ህይወት ድራማ አይደለም። ፍርሃቴ ኮንተንት አይደለም። ልጅ አለችኝ፣ መኖር ፈልጋለሁ። ኤክስፒሪየንስ ያረኳቸው ችግሮች አሉ እዚህ ምድር ላይ እንደ ሴት። ያ ነገር ልጄ ላይ እንዲያጋጥማት አልፈልግም። ስለዚህ ፍርሃቴን ነው ፖስት ያረኩት እንጂ ሰይፉ ጋር ደርሶ ሬዲዮ ላይ አውርቼ ሰዎች ደግሞ ተነጋግረውብኝ ምናምን አይደለም ያሰብኩት። ከዛ በጣም በተደጋጋሚ ሰይፉ ሲደውልልኝ አነሳሁት። እኔ እንደዚህ ባላወራ ደስ ይለኛል፣ ግን ጉዳዩ ምንድነው? እኔ በራሴ መንገድ በቃ ይሄ ሰው እንዳይጎዳኝ ከህይወቴ እንዲወጣ ባለኝ ፕላትፎርም እሱን የማሸሽበት መንገድ ነው ሰርቶልኛል። በቃ ይገባሽ አይደለ? ከሬዲዮ ከላይቭ ወጥቶ መጀመሪያ ላይቭ ከመግባቴ በፊት ከላይቭ ወጥቶ እኛ የደወልንልሽ አንቺን ሰፖርት ለማድረግ ነው፣ አንቺን ለመርዳት ነው። ሴት ልጅ በዚህን ያህል ስትደነግጥ እናት በቃ አንቺን ለመርዳት ነው የደወልነው። ሶ ዶንት ወሪ፣ በጣም ነፃ ሆነሽ ያለውን ነገር አውሪ። ማውራት ማትፈልጊውን ነገር አታውሪ፣ ግን በቃ ሐሳብሽን ብቻ ሼር አድርጊ ምናምን አለኝ። ስለማከብረው ሰይፉ በቃ እሺ አንተ ካልክ ምናምን ብዬ ገባሁኝ ማለት ነው። እያወራው የሆነ ሰዓት ትሪገር አረገኝ። የሆነ በቃ እንባዬ መጣ። በቃ ያሳለፍኩት ምናምን ነገር ድቅን አለብኝና መጨረሻ ላይ እኮ ነው የኢንተርቪው መጨረሻ ላይ በቃ ልዘጋው ስልኩን እኔ እኮ ሰይፉ ብዙ ነገር አሳልፌያለሁ እንደዚህ ሆኛለሁ ምናምን ብዬ ማልቀስ ጀመርኩኝ። አመለጠኝ። ገባሽ? ያ ታመቀ ነገር አለ። ቤቴ ውስጥ ማሳልፋቸውን ከባድ ነገሮች ደብቄ ሰው ፊት ጠንካራ መስዬ ቆሜ በራሴ ብቻዬን ከእግዚአብሔር ጋር ፋይት አድርጌ ልጄን ለማሳደግ እየሞከርኩኝ ያለኝን ለሰው እያካፈልኩኝ ቤቴ ማላቃቸውን ሰዎች እያመጣውኝ አይዟችሁ ያልኩኝ ሴቶችን ኢንቦክስ ላይ በነፃ ፕሮሞሽን እሰራላቸው ብዙ ሰዎች አሉ። ገባሽ? ማላቃቸውን ሰዎች ምናምን ሴቶች እያመጣውኝ በቃ ህይወት በጣም አጭር ናት፣ ግን በቃ እግዚአብሔር ከረዳኝ አይቀር እግዚአብሔር ደግሞ ብዙ ፈተናዎችን ካሳለፈኝ አይቀር ብዬ ባለችኝ ነገር ደስተኛ ለመሆን ምጥር ሴት ነበርኩኝ። ሬዲዮ ላይ ወጥቼ ማልቀስ መፈልግ ሰው አልነበርኩኝ። በቃ ግን ሆነ። እንታረጊዋለሽ። ሆድ ብሶኝ በቃ አለቀስኩኝ። ያቺ ነገር ተቆርጣ ታዲያስ አዲስ ላይ ፖስት ተደርጋ ነበር። እኔ በቃ እንጃ ተጠራጠርኩኝ ኢትዮጵያዊ መሆናችን። ለምን የደፈረሽ ሰውዬ መልሶ ልጅሽን አይደፍርም? ሲፈልግ ለምን ልጅሽን አይደግማት? በቃ እናት ሴቶች ልጅ ያላቸው በጣም ብዙ ሴቶች ለዘላለም የታመምሽበት ዋጋ ያስከፈለሽ ሰው ቤት የተከራተትሽበት ሂል ለማድረግ ከዛ ስሜት ለመውጣት ብዙ ዋጋ ከፍያለሁ እኔ ለመቆመችን ጽዮን ክሬት ለማድረግ። ገባሽ? ብዙ ጊዜ በቃ በቃኝ ብዬ አውቃለሁ። እጄ ላይ ብዙ ጠባሳዎችን ሶሻል ሚዲያ ላይ ሼር አድርጌ አውቃለሁ። እግዚአብሔርን አምኜ እግዚአብሔር አባት እናት ሆኖኝ እቺን ጓደኛዬ ባሳይሽ። እውነት ነው እህታችን፣ አንቺ በጣም ጀግና ነሽ። ለብዙ ሴቶች አርአያ ይሁንሽ። አሁንም ወደፊት የምትሆኚ ነሽ። ስለዚህ በቁርጠኝነት ወደፊት ደግሞ ያመንሽው እግዚአብሔር ይረዳሻል። በዚህ ሰዓት በተሰማ መረጃ አዶናይ ውሉን ማቋረጡን ገለጸ። አዶናይ ብዙ ተስፋ ከተጣለበት ከሲድሮ አፕ ጋር የነበረውን የአምባሳደርነት ውል ማቋረጡን አስታውቋል። ታዋቂው ቲክቶከር አዶናይ ከሲድሮ አፕሊኬሽን ጋር የነበረውን ማንኛውም ግንኙነት 100% ማቋረጡን ነው ይፋ ያደረገው። አዶናይ ባስተላለፈው መልእክት እነሱ ባሰራጯቸው ቪዲዮዎች ምክንያት መተግበሪያው ከ400,000 በላይ ውርዶች ወይንም ዳውንሎድስ ማግኘቱን ገልጿል። መተግበሪያው በተጠበቀው ጊዜ ለህዝብ ይፋ ሳይሆን በመቅረቱ በራሱ ስምና ብራንድ ላይ የሚኖረውን እምነት ላለማጣት ሲል ግንኙነቱን ሙሉ በሙሉ ለማቋረጥ መወሰኑን እና እስካሁን ላሰራጨው ቪዲዮዎች ምንም አይነት ክፍያ እንዳልተከፈለው በመግለጽ ህዝቡን ይቅርታ ጠይቋል። እኔ እድገቴ በጣም በድህነት ነው ያደኩት። በጣም ነው የምልህ እና
ጋብቻን ፋይናንሻሊ ሰፊሸንት ሳልሆን አላገባም ነው ያልኩት። ደግሞ ልክ ነኝ። በቃ እንደ ፕሪንሲፕል ይሄ ነው የኔ እንትን። ከድህነት ጋር በጣም ከፍተኛ ቂም ያለኝ ሰው ነኝ። ድህነቴን ሳላሸንፍ አላገባም ብዬ ነው ያሰብኩት። የምሬን ነው ማወራ። እሱም ቶሎ አልሸነፍ አለ፣ እድሜውም ሄደ። አሁን ነው እንደውም ከ8-9 ዓመት በኋላ የክለብ ስራ ጥሩ ሆኖ ነው እንደውም እንደ ትንሽ የራሴን ቤትም ምናምን አይነት ነገር አካውንት ውስጥም ትንሽ ነገር ምናምን አይነት ነገር እና ይሆናል አንዳንድ ንብረቶች ምናምን ያፈራሁት ራሱ ከዚህ 9-8 ዓመት በኋላ በድካም ነው። ብዙም የስቴጅ ስራ ምናምን አልፎ ከመስራት እና አልፎ ወጣ እያልኩኝ ከመሆኑ በስተቀር በብዛት በልፋት ነው ያሳደኩት። ድካም አለቀቀኝ፣ መድከም እንዳልኩ ነው። የሮያሊቲው ነገር ወደኛ አይገባም። አንዱም ዘፈን ሁሉም ሰርቼ ገንዘቡን መክሰሬን ነው የማውቀው። ሁሉም ዘፈኖቼ ምንም ክፍያ አላገኘሁባቸው። ዘፈኖቹ ታውቀዋል፣ የሰው ፍቅር ሰጥተውኛል እንጂ ገንዘብ አላመጡም። እንዲያውም ያለኝን ነው የወሰዱብኝ። ለምን አታገባም? ያው የከዛጭ ነው። አሁን ግን ትንሽ ሻል እያለ መጥቷል። ምን ሆነ? አግባ የሚለው ላይ ሲደመር ብዙ እንግዲህ አንዷን ለፍሬ ይበላት አይደል? ጥያቄዎች በደንብ መጡልህ? አዎ የቀልድም አለ። ያው ማን ያውቃል፣ የቁም ነገርም ሊኖር ይችላል። ኧረ ማን ያውቃል? ሰይፍሽ ሙዚቀኛ ለሙዚቀኛ ቢጋባ ጥሩ ይሆናል ብለህ ታስባለህ? የሚወለደው ልጅ ቲያትረኛ ይሆናል። በዚህ አጋጣሚም በሰይፍሽ ፊት ልንገራችሁ፣ በጣም በሚያሰጋ ሁኔታ ላይ አይደለሁም ያለሁት። በቃ እቺ ትንሽ ጊዜያዊ ሆነች ከእረፍት መብዛት የመጣ ስሜት ነው እንጂ የሰው ሀብታም እንደሆን ካውቃለሁ። አዎ ምን ችግር፣ ቤተሰብ ሙሉ ነው፣ ጓደኛ ሙሉ ነው። ወንዴ ጋር መሰብሰብ የማይፈልግ አብሮ መሆን እና ከዛ በኋላ ማለት ነው ከ2 ዓመት በኋላ ምናምን አካውንቱ ከተከፈተ በኋላ የጊዜው መትረፉ ምናምኑም ከፍቶ ማየት ጀመርኩኝ። የሚያስቁ ነገሮች አሉት፣ የሚያስተምሩ ነገሮች አሉት ምናምንና እያልኩኝ ለምን ታዲያ የሆነ ፖስት ማድረግ ደግሞ ለምን አልሞክርም አልጀምርም ምናምን ብዬ ነው ሳየው። ደግሞ ከየት የመጣ እንደሆነ ማላቀው 900 ምናምን ፎሎወር አለው። ዋው! ያው ላይክ የሚባለው 0 ነው። ምንም ፖስት አላረክማ። ከዛ በኋላ ነው ያቺ የምታስቅ የተወዛገበች ፎቶ ቪዲዮ እሱ ነገር እኮ በጣም ነው ያሳቀኝ እኮ። ምን መሰለህ እያየሁት ነበር። ምክንያቱም እንደው ምንን ለማግኘትም አይደለም ምንም ለማለት አይደለም። እስኪ እንደው ከእናንተ ጋር እንደው አንዳንድ ብቻ ይንሰው። እሱ ሁለተኛው ነው። የመጀመሪያው የምታስቃለች የተወዛገበች ነገር ራሷን የሾመች ቪዲዮ ነኝ ብላ ምንድነች ፎቶ ነው ለእንትን ያልኩት። እሺ በኋላ የሆነ የቻይና የልጆች ክፍለ ጊዜ መግቢያ የምትመስል ሙዚቃ ጣል ምናምን አድርጎበት በፎቶ ላይ የሆነ ጽሑፍ እንደ ዝናብ ምናምን ውብ ምናምን ያደርገዋል።